عليكم ورحمة الله وبركاته. الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه. የዛሬ 4 ዓመትም በዚህ አካባቢ አልፌ ነበር። ችግኙ ገና ካፈር ጋር እንደተቀላቀለ ተሕፊዙም ሳይጀመር ገደማ ነው ይመስለኛል። ዛሬ ደግሞ ይሄንን አይቻለሁ። በመጀመሪያ ይሄንን ላሳካልን አላህ ምስጋና ይግባው። እዚህ ላለውም የአስተዳደር አካል ምስጋና ይገባዋል። የነሱ በጎ ፈቃደኝነትና ትብብር ባይኖር ይህ ስኬት አይኖርም ነበር። በእርግጥ ይጠበቅባቸዋል። ሀገርን የማልማት ትውልድን የማፍራት ስራ ስለሆነ ይሄን ማገዝ የሚጠበቅ ነው። የሚጠበቅበትን የሰራ ደግሞ ሊመሰገን ይገባዋል። ስለዚህ ጀዛኩሙላሁ ኸይረን እላለሁ። ከዚያ በመቀጠል እንግዲህ ዑለማ በእስልምና ታሪክ ውስጥ አስፈላጊነቱ የፀሐይ አስፈላጊነት ያህል ነው። ህይወት ነው። ወሎ ደግሞ በአጠቃላይ መላ ኢትዮጵያን ዑለማ ያፈራች በመስጠት በኩል ረጅም ታሪክ ያለው አካባቢ ነው። የገጠሩ ሰው ባላገሩ መሻይኾች ቅራት ሲያቀሩ ደረሳቸውን የቤተሰቡ አካል አድርጎ ዳቦን ቆሎን አካፍሎ ዱዓቸውን ፈልጎ እያቀፈ እየደገፈ ለዲን الاسلام ከፍተኛ አስተዋጽኦ አድርጓል። ያልተወራለት ያልተዘከረ ጀግና ነው ይሄ አርሶ አደሩ ህዝባችን። ሁላችንም የነሱ ድጋፍ ባይኖር ምናልባት አሁን ያለንበት ቦታ ላንደርስ እንችላለን። ከወሎ የወጡ ዑለማዎች በኢትዮጵያ ደረጃ ሳይሆን በዓለም አቀፍ ደረጃም ጭምር ደስ ይበላችሁ። ከዚሁ ከናንተ አካባቢ የወጡ በሰፊው የሚታወቁ በመካ በመዲና በተለያየ የዓለም ክፍል ውስጥ ስመጥር የሆኑ ሊቃውንቶች አሉ። ምናልባት ከጥቂት ዓመታት በፊት ያለፉትን ሼክ መሐመድ አሊ አደምን መጥቀስ እንችላለን። እዚቹ ልጓም አካባቢ የተወለዱ ናቸው። እዚሁ ቂርአት የቀሩ ናቸው። ከዚህ ወጥተው መካ ሲሄዱ ወዳው የእውቀታቸውን ጥልቀት ሲያዩ ለመምህርነት ነው ያጯቸው እንጂ አስተማሪ አልሆኑም። ማነው ተማሪ አልነበሩ። እዚያው ተቀምጠው ከመቶ በላይ ቮሊዩም መጽሐፍ ጽፈው በዓለም ላይ አሰራጭተዋል። ያ ደስ የሚለው ስማቸውን ሲጽፉ መሐመድ ኢብኑ አሊ አልኢትዮጵቢ አልወለዊ ብሎ ነው የሚጽፉት። ኢትዮጵያዊው ወሎዬው ብሎ ነው የሚጽፉት። ይሄን ሆን ብለው የሚያደርጉት ይመስለኛል። የዚህን ህዝብ ውለታ ማስታወስና የዚህን ህዝብ ዝና ከፍ ማድረግ ፈልገው ነው። አዎ እንዲህ አይነት ብዙዎች ናቸው ያሉት ከዚህ ሀገር የወጡ። ዛሬ ዑለማዎችን አሰባስበን እናብቃ ስንል አዲስ ነገር እየጀመርን አይደለም ማለት ነው። ወትሮ የነበረ የዳበረ ህዝባችን የት ሀገር እንደተወለደ ከየትኛው ቤተሰብ እንደወጣ ማያቀውን የውጭ ሀገር ደረሳ የሩቅ አካባቢ ማለት ነው ደረሳ የቤተሰቡ አካል አድርጎ 5 ዓመት 10 ዓመት ተምሮ ዓሊሙን እስከሚወጣ ድረስ እያቀፈ የደገፈ ማስተማር የዳበረ ልምድ አለው። ምንም ፈልጎ አይደለም፣ ነገ ዲንን ይጠቅማል ህዝብን ይጠቅማል ብሎ ነው። ማን ቢወልድማ ብሎ ዘር ቆጥሮም አይደለም።
ይሄ ነው አሁንም ይቀጥል እየተባለ ያለው። ምናልባት ለየት የሚያደርገው ድሮ በገጠሩ አካባቢ ነው ይሄ ሲደረግ የነበረው። ዛሬ ወደ ከተማ ይምጣ። ድሮ ትራዲሽናል በሆነ መንገድ ነበረ ትምህርቱ ሲሰጥ የነበረው። ዛሬ እና ዘመኑ ሃይማኖቱ አይቀየርም፣ ግን የትምህርት አሰጣጡ ዘይቤ ያው ዓለም ስትቀየር ሲስተሟ ሲቀየር አብሮ እየተቀየረ ስለሚሄድ እና ዘመነው በዘመኑ ቋንቋ የዘመኑን ሰው ማስተማር የሚችል ሰው እንፍጠር የሚል ነው ሐሳቡና ያንኑ የአባቶቻችንን የመሻይኾቻችንን ባህል በተጠናከረ መልኩ በዘመነ መልኩ በተሻሻለ መልኩ እናስቀጥለው የሚል ይሄ እቅድ ተጀምሯል። ይሄ ደግሞ ጠቀሜታው ለሁሉም ነው። እነዚህ ተማሪዎች ዛሬ ተምረው ተመርቀው ሲሄዱ አገልግሎት የሚሰጡት የት እንደሆነ ማንም የሚያውቅ የለም ከአላህ በስተቀር። በሄዱበት ቦታ ግን ለኛ ኩራት ናቸው፣ ለህዝባችን አገልጋይ ናቸው። ስለዚህ ይሄንን ከግምት ውስጥ አስገብተን የምናደርጋት አስተዋጽኦ ሁሉ አላህ ፊትም ትታሰብልናለች። እዚህም ዱንያ ላይ እኛን ከፍ ያደርጋል። እውቀት ከፍ ነው የሚያደርገው። እንግዲህ እዚህ ሀገር ላይም ሆነ ዓለማችን ላይ ሃይማኖት አስፈላጊ አይደለም ተብሎ የተሰበከበት ሃይማኖተኝነት የተወጋበት ዘመን አልፏል። ይሄ ምንድነው الدين افيون الشعوب ምንድነው የሚባለው? ሃይማኖት እስልምና ክርስትና የትኛውም ሃይማኖት ነው ሃይማኖት የሚባለው የፈጣሪ አስተሳሰብ የአኺራ ሐሳብ የሚባለው ነገር ጸረ ህዝብ ነው፣ አደንዛዥ ነው፣ ኋላ ቀርነትን የሚያመጣ ነው ተብሎ ከፍተኛ የሆነ ዘመቻ በደል በሃይማኖት ላይ ከተፈጸመ በኋላ እነዛ ይሄን የፈጸሙት ጠፉ። ሃይማኖት ግን ቀጥሏል፣ ነገም ይቀጥላል። አስፈላጊነቱ ዓለም እያመነ ዳግም ወደ ሃይማኖተኝነት እየተመለሰ ነው። ፈጣሪን የማይፈራ ትውልድ ስናፈራ የሚመጣው ምንድነው? ሌብነት፣ ዘረፋ፣ ዝሙተኝነት፣ ፈሳድ፣ በአጠቃላይ በእስልምናው አጠራር ፈሳድ ብልሽነት ተብሎ የሚጠራው ነገር ይሰፍናል። ማይከባበር፣ ማይተዛዘን፣ ማይተዋወቅ ሰልፊሽ የሆነ ራስ ወዳድ የሆነ ትውልድ ነው የሚፈጠረው። ሃይማኖተኝነት ግብረ ገብነት ነው። አላህን መፍራት፣ ለሰው ማዘን፣ ለአብሮነት መጨነቅ፣ ከራስ ይልቅ ለአጠቃላይ ማህበረሰብ ማሰብ። ምክንያቱም ማህበረሰቡ ሰላም ሲሆን ማህበረሰቡ ደህና ሲሆን እኔም አብሬ ደህና ሆናለሁ። ተጠቃሚነቴ ከጋራ ከህዝብ ጋር ነው የሚሆነው። ብቻዬን ራሴን ብቻ ማስብ ከሆንኩኝ ሰው በባህሪው ማህበራዊ ነው፣ አውሬ ነው። ምናልባት የራሱን ሆድ ከሞላ የሌላው የማያስጨንቀው ብቻውንም መኖር ምናልባት ይችል ይሆናል በተወሰነ ደረጃ። ሰው ግን ከሰው ጋር ነው መኖር የሚችለው። ስለዚህ ሃይማኖት ይህንን ነው የሚያስተምረው። ይህንን ማበረታታት፣ መደገፍ፣ ለሀገርም ማሰብ ነው፣ ሀገርንም ማልማት ነው። ዛሬ አልহামዱሊላህ ይሄ እየታወቀ ቦታ እየተሰጠውም የመጣበት ሁኔታ ላይ ነው ያለነው። እኛ ደግሞ የዳበረ የቆየ ዑለማን የማፍራት ዑለማን የመተካት ስራ ስንሰራ የነበርን ህዝቦች ነን። ያ እንዳይጠፋ የነበረን እንዳይጠፋ ነው እየተጨነቅን ያለነው። አሁን የነበረን እንዳይጠፋ ነው እያሰብን ያለነው። የተሻለ ነገር መፍጠር ለማሰብ ገና ይቀረናል ማለት ነው። መጀመሪያንን ሰርቫይቭ እንዲያደርግ ማድረግ ስንችል ነው ወደፊት ደግሞ ማሰብ የምንችለው። ስለዚህ የዚህ አካባቢ ማህበረሰብ አጠቃላይ እድለኞች ናቸው። ድሮም ብዙ ዑለማዎች ነበሯቸው። ከዚች ሀገር አልፈው በዓለም ደረጃ መጽሐፋቸው የሚነበብ ዝናቸው የሚነገር ዕውቀታቸው እነሱ መቃብር ሆኖ ዛሬ ያስተማሩ ያሉ ሊቃውንቶችን ያፈራ ህዝብ ነው። እንደነ ሼኽ ሚናስ አይነት ዛሬም ያንን ታሪክ የማንደግምበት ምንም ምክንያት የለም። እንደውም ዛሬ የተሻለ አማራጭ አለን። ድሮ ታውቃላችሁ የሚለበሰው ብርቅ ነው። እርቃናቸውን ወይም ደግሞ የተቀዳደደ ነገር ተለጣጥፎ ተጣጥፎ ነው። አስታውሳለሁ መርፌ በመርፌ አቅም መርፌ ጠፍቶ እሾህ ገንጥለን የሾሃን ቂጥ በሌላ ነገር ወግተን እዛች ላይ ክር አስገብተን ጨርቅ እየሰፋን
ቀዳዳ እየለጠፍን የቀራንበትን ጊዜ አስታውሳለሁ። ሼክ አደም ሙሳ የሚባሉት አሁን ቅርብ ጊዜ ያለፉት ደሴ የነበሩት አባታችን ሸመጦ ቂራት እየቀራን አስታውሳለሁ። ለደረሳው ሀዲያ ይዘው የመጡት መርፌ ነበር። እኔ አንድ መርፌ ደርሶኛል እንደ ታሪክም አስታውሰው ማለት ነው። ይሄ የነበረበት ሁኔታ አለ። መብራት የማይታሰብበት ጊዜ አሳልፈናል። ጨረቃ ላይ ቁሜ ሳነብበት የነበረውን አስታውሳለሁ። ያው የዛን ጊዜ ልጅነት አለና አይኗም ታነባለች እንጂ ዛሬ ይሄው በድጋፍ ነው ማነበው ያያችሁ ነው ያላችሁ። ያ አልፎ እኛ ማንበር ልብስ እየለበስን ነው። መጽሐፍ አለ ምን አለ። ዛሬ ነው ሊቃውንቶች ማውጣት የበለጠ የተመቻቸ ነው። ነገ ደግሞ ከዛሬ የተሻለ ደረጃ ላይ ስንደርስ ሀገራችንን ከጦርነት ከብጥብጥ ከፍጅት ነፃ ሆና ሁሉም አብሮ ተከባብሮ የሚኖርበት ሁኔታ ሲፈጠር የሰው ግንዛቤ ሲያድግ የተሻለ ነገር መስራት እንደምንችል እርግጠኝነት መናገር ይቻላል። ስለዚህ ይህንን ተቋም ማቋቋማችሁ ትልቅ ነገር ነው። መሰረት የጣላችሁት የነበረ እንዲቀጥል ያልነበረ እንዲገኝ ነው ያደረጋችሁት። ይበርታ ይደግ ይመንደግ ነው የሚባለው። እኛ ደግሞ እዛ መሀል ከተማ እንዳለ ሰው የዚች አካባቢ ተወላጆች ነን። ከእናንተው አብራክ የወጣንንና የእናንተ ማንኛውም ነገር የሚያስደስተውም ያስደስተናል፣ የሚያሳዝነውም ያሳዝነናልና በሚቻለው ሁሉ ከእናንተ ጋር የምንቆም መሆናችንን ቃል እንገባለን። ወጀዛኩም ላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።